እንዲሁ ሞታለሁ ብላችሁ አትጠብቁ። እግዚአብሔር ታሪካችሁን ይቀይራል። በተወለድኩበት ቦታ ሊቀር ነው ወይ አትበሉ። እግዚአብሔር ታሪካችሁን ይቀይራል። የኔ ነገር እንዲህ ሊቀር ነው ወይ ብላችሁ ተስፋ አትቁረጡ። እግዚአብሔር አምላክ ነገሮቻችሁን በታምራት ይቀይራል። ውድቀትን እንዲህ ብሎ የሚጠብቅ ያንተን ክብርን ያያል። አካችሁ አንድ ሰው አሜን በሉት። እስኪ መኖር ያልቻሉ ሰዎች እንዲኖር ካደረገ በኋላ ብዙ ሰዎች እግዚአብሔር ረድቷል። ብዙ ሰዎች ከእግዚአብሔር እጅ ከበሉ ከጠጡ በኋላ ተወጣጠሙ። እግዚአብሔር አምላክ ካስቀመጠበት ወንበር ወርዶ በጨለማ ላይ ወደቁ፣ በዝሙት ላይ ወደቁ፣ በርኩሰት ላይ ወደቁ፣ በኃጢአት ላይ ወደቁ፣ በመጠጥ ላይ ወደቁ፣ በክፋት ላይ ወደቁ፣ ተንኮል ለመዱ። እነዚህ ፈሪሳውያን የሰው እድገትን አይፈልጉም፣ ሰው ነፃ እንዲወጣ አይፈልጉም። ዛሬም በመካከላችን አሉ። እነሱ ምን ይላሉ? እኛ ሃይማኖተኞች ነን፣ የቆየን ሰዎች ነን፣ ማድረግ እንችላለን፣ መወሰን እንችላለን፣ የእኛ ወቅት መጣት የለበትም ይላል። ፈሪሳውያን፣ ሰዱቃውያን፣ አይሁዶች እናውቃለን የሚሉ ከእኛ ሌላ ሃይማኖተኛ የለም የሚሉ ኢየሱስ ግን ሪሳቸውን አበላሸ። ሂድና ታጠብ አለኝ። ሄጄም ታጠቢው አየው አለው። ያም ሰው ወዴት ነው አልኩ። አላውቅም አለ። እንዴት የሰውን ታሪክ ይቀይራል? የፈወሰው ሰውየውን ጭምር አለ አላውቅም አለ። አላውቅም ከዛ ኢየሱስ የሚባል ሰው ነው። የእግዚአብሔር ልጅ አለ። ኢየሱስ የሚባል ሰው ምን አደረገ? ጭቃን አንስቶ አይኔ ላይ ቀብቶ ሂድ በሴሎም ውሃ መጥመቂያ ላይ ታጠባል። ሄጃለሁ፣ እያየሁ መጥቻለሁ። ያ ሰው እኔ ነኝ አለ። እስኪ እኔ ነኝ በሉ። እግዚአብሔር ለእናንተ ያደረገው ነገር የለም? አልፈወሳችሁ? አላስመለጣችሁ? ሰላም አልሰጠም? እረፍት አልሰጠም? እኔ ዛሬ በሐዘን ውስጥ ላይ ሆናችሁ የመጣችሁ ሰዎች፣ እየተጨነቃችሁ የመጣችሁ ሰዎች እንዲህ ይሆናል። እግዚአብሔር አምላክ በጌታ በኢየሱስ ስም ታሪካችሁን ይቀይራል። ማን ነው የፈወሰው? አንተን እኛ ያየነው በዛ ቦታ ላይ ነው። እሱ እንዲህ አላቸው፣ አላውቅም ኢየሱስ የሚባል ሰው ፈውሶኛል። ስለዚህ አለ ወዴትም ውሰዱ፣ እውነትን አልክድም እንዳትከር። ከኢየሱስ እጅ ከበላ በኋላ ከኢየሱስ እጅ ከጠጣ በኋላ እንዳትከር ነገር ያለ ወይ ከታት አታታለ ኢየሱስን ለማታለል አትሞክር። ከኃጢአት ጋር አትደባለቅ። ከዛ በኋላ ለመምለጥ አትሞክር። አሜን አትበል። አይሰራም። አትደባለቅ። ለውጥ ይፈልጋል፣ ማደግ ይፈልጋል፣ መት ይፈልጋል፣ ነገር እንዲሳካት ይፈልጋል፣ እግዚአብሔር እንዲባረክ ይፈልጋል። ታዲያ እግዚአብሔር ከቀባው እግዚአብሔር ከሚናገረው ሰው ጋር አትጣል። ይሄንን ልጅም ምን አደረገ? ጭቃውን አይኑ ላይ አድርጎ እንዲህ አደረገን። ሂዳ ካለ አደረገ። እኔ አሁን ከዚህ አፈር የሆነ ቦታ አንቺ አይኔ ላይ ቢቀባ አይኔ ጠፋል ብለህ ትሰራለህ። አንተ ግን ለኢየሱስ ሪስ አደርጋለሁ ካለ ይሄን ያስካል ይሄ ይሆናል ካለ ለኢየሱስ ስራ እምነት ነው። ወሰዱ። በፊት ዕውር የነበረውን ሰው ወደ ፈሪሳውያን ወሰዱ። ኢየሱስን ጭቃ አድርጎ አይኖቹን የከፈተበት ቀን ሰንበት ነበር። እኔ በጌታ ፊት ባልተፈቀደ ቦታ ላይ ስለ ኢየሱስ አወራ። መስሪያ ቤት ይሁን ቤተ መንግስት ይሁን በኔ ፊት ላይ ሰው ዝሙት እየሰራ ኢየሱስ ጌታ ነው ማለት ነው። በሚቂም ሰዎች ፊት ላይ ቆሜ ኢየሱስ አዳኝ ነው፣ ኢየሱስ መንገድ ነው፣ ኢየሱስ ሕይወት ነው ከማለት በኋላ አለ ሳያ ወጥ ታላላቅ ናቸው። በጣም ታዋቂ ነው። ጭቃን በአይነ ላይ ቀብተዋል። ምን ብሏል? ሂድና ታጠብ ብሎኛል። እኔ እሺ ብዬ ሄጃለሁ፣ ታጥቤያለሁ። አንተ እሺ ትላለህ፣ እሺ ትላለህ። አሁን ብዙ ሰው በሻይልም ይቀራጠፋል። ወዳጄ በኢየሱስ ቤት ላይ ቅልጥፍና አይሰራም። ከዛ ግቢ ወደዚህ ካገባ ያንተ ማይረግ እዛ ነው የሚቀረው። አይሰራም። እዚህ ቤት ላይ ማይረግ አይሰራም፣ ስልጣን አይሰራም፣ ማልክ አይሰራም፣ ምናምን አይሰራም። የሆነ ነገር ገንዘብ ስላለ እዚህ ቤት ላይ መውራታችን እዚህ ቤት ላይ ከዚህ እስከ ወደዛ ድረስ እሳት አለ፣ ቅባት አለ፣ ደም አለበት። በደሙ ነው ነፃ ያወጣው። እድል ያገኘው እሱ ሞቶ ነው። ነገሮቹ መልካም ሆኑት። የቆሸሸው ማንነት እየተጠረገው በልጁ በኢየሱስ በኩል
እነሱን የሚደርስ የለም። ስሜ ይጥፋል። አንተ ሲጀመር ምን አይነት ሲማ ለኔ ሲጀመር ስሜ የለኝም። ራሴን የካድኩ ሰውዬው ስለ ክርስቶስ ማውራት ራሴን መጽሐፍ ሲናገር እንደ የሚወደኝ ራሱ ምን ያድርግ ይካዳል። ካድ በቃ ስጋን ካድ አይጠቅምህም። ዝሙትን ካድ አይጠቅምህም። ዝሙት ማለት የአንድ ደቂቃ ጉዳይ ነው። ካድ ተው አይጠቅምህም። እግዚአብሔር አይን ብለህ የምታደርጋቸው ነገሮች ሁሉ ነገ አንተ ዋስባል። አንተን ብቻ ሳይሆን ልጆችን ጭምር ዋጋ ያስከፍላል። ልጆችን ብቻ ሳይሆን የልጅ ልጆችን ጭምር ዋጋ ያስከፍላል። ቀላል አይደለም። ወደ ማጋበል ወደ መንፈሳዊ ዘርፍ ገብቷል። እንደዚህ እያደረገ ነው። እየተደባለቀ አይስማሙ ይበሳጫል። የገባ ሁሉ ቤተክርስቲያን ሰርቶ አይደለም ነው አበላሽቶ ነው ነው ስልጣኑን ለመጠቀም ይፈልጋል። ወገኖቼ እነዚህ ፈሪሳውያን ከኛ ሌላ የለም የሚሉ ከኔ ሌላ የተሻለ ኢየሱስ አለ። ቃሉ ሰንበት ነው። ይሁን ምን አገባኝ ነው። አጋንንት ይሁን ይወጣል ያለ ሰው ማለት ሰኞም አይወጣም ያለ ሰው ማለት እዚህ ቤት ላይ አጋንንት ማታም ይወጣል ቋትም ይወጣል። ከዛን ሁሉም ይጮሃል። አጋንንት ሁሉም ይጮሃል። መጀመሪያ መንገድን አስተካክል። መጀመሪያ እየትክበት ያለው ቦታ አስተካክል። አጠገብ ላይ ያለው ሰው ያንተ ህይወት እንዴት ነው? ሁሉ ነገር እዚህ ነው የሚቀረው። የኔ አድርስ የኔ እንደዚህ የሚባል ቋንቋ የለም። እግዚአብሔር አምላክ አንተን ወዴት ነው እየመራ ያለው? ሰው አንተን ባያ ቁጥር ኢየሱስን እያየ ነው።